ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት? ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት? አጀማመሩ እንዲህ ነው። መስከረም 13 ኢህአፓ እንደ ቀንደኛ ጠላት ያየ የነበረውን በደርጉ አንደኛ ምክትል ሊቀመንበር በሌተና ኮሎኔል መንግስቱ ኃይለ ማርያም ላይ የግድያ ሙከራ አድርጎ ሳይሳካለት ቀረ። ከመስከረም ወር 1968 ጀምሮ በተማሪዎች አባላቱ ላይ ጠንካራ እርምጃ መውሰድ በመጀመሩ ኢህአፓ የኢትዮጵያ ሕዝብ አብዮታዊ ፓርቲ በደርግን አባላትና ደጋፊዎቹ ላይ የኃይል እርምጃ መውሰድን ጀመረ። ይህንንም የነጭ ሽብር ሲል ጠራው። የነጭ ሽብር ጥቃቱ የተጀመረው በመስከረም ወር አጋማሽ በመንግስቱ ኃይለ ማርያም ላይ የግድያ ሙከራ በማድረግ ሲሆን ከዛ በመቀጠል ከፍተኛ የሜሶን አመራር አባል የህዝብ ድርጅት ጉዳይ ጽህፈት ቤት ባልደረባና የመንግስት ካድሬ የነበረውን ዶክተር ፍቅሬ መረድን ሰንጋተራ መኪና ውስጥ ቁጭ ብሎ ሚስቱን በመጠበቅ ላይ ሳለ አጥፍቶ በመግደል የመጀመሪያውን ግዳይ ሰለባ አገኘ። በድርጊቱ በጣም የተበሳጨው ደርግ አንድ አብዮታዊ ህይወት በሺህ ጸረ ህዝቦች ህይወት ይመነዘራል የሚል መግለጫ አወጣ። በኋላ የኢህአፓ አባሎችና ደጋፊዎች በግፍ ማማሰርና ከታሰሩትም መካከል መርጦ በመረሸን የመቀል እርምጃውን ጀመረ። በ1968 የኢህአፓ ጥቃት ከተጀመረ ከ8 ወር በኋላ ጓድ መንግስቱ ኃይለ ማርያም በኢህአፓ ሲሰነዘርበት የነበረው ጥቃት ነጭ ሽብር የሚል ስያሜ በመስጠት አጸፋውን ቀይ ሽብር ብሎ አወጀ።